ነገር ግን ዛሬ አሁን ዓለም ብዙ የምትሰብከን ፍላጎታችን ላይ ነው። ለዛ ነው ግራ የተጋባ ነው ቤተክርስቲያን ላይ ስንመጣ። አብዛኛውን ምናልባት የሳምንታችንን 80-90% ውጪ ነው የምናሳልፈው፣ ከቤተክርስቲያን ውጪ በዛ ኮንቴክስት ውስጥ ነው የምናልፈውና ብዙ ነገር በሶሻል ሚዲያ ብዙ ነገር በሚታየው ነገር በገሃዱ ዓለም ላይ ስንመለከት ዓለም ብዙ ስለ ሰዎች ፍላጎት አጋና ትናገራለች፣ ተሰብከናለች። ማስታወቂያዎች ሁሉ ይሄ ያስፈልጋል ነው የሚል፣ ይሄ ጎሎሃል፣ የጎደለህን እያሳየ ይሄ ያስፈልጋል፣ ይሄን ብታደርግ ይሄ ያስፈልጋል፣ ባጭር ጊዜ ሚሊዮነር መሆን ብትፈልግ ይላል፣ ባጭር ጊዜ የቤት ባለቤት መሆን ትፈልጋለህ ወይ ይላል፣ ባጭር ጊዜ ውጪ የሚሄዱበትን መንገድ አመሻሽተናል ይላል። ብዙ አይነት ኮመርሻልስ እንኳን ብትመለከቱ የሰዎችን ፍላጎት አጋናው አጋስፈው የሚያሳዩ ናቸው አሁን በምድር ላይ። ለዛ ነው እግዚአብሔር የሚያስፈልገን ነገር ምን እግዚአብሔር ለኛ የሚያስፈልገን ምን እንደሆነ ያውቃል ተብሎ ሲነገረን ትንሽ ዳይሌማ ውስጥ የምንገባው። ምክንያቱም እኛ ኦልሬዲ ሪዘርቭ አድርገናል ፍላጎታችንን የሆነ ቦታ እና አንዳንድ ጊዜ እኛ የምንፈልገውና እግዚአብሔር ያስፈልጋችኋል ብሎ ያለን ነገር አንዳንድ ጊዜ ስለሚጋጭ ወይ እግዚአብሔር ላይ የሆነ ቂም ልበለው እያጉረመረመን እንኖራለን። ደስታችንን በቀላሉ እናስቀማለን። ለምን? አይኖቻችን በፍላጎቶቻችን ላይ ብቻ ያተኮሩ ስለሆኑ። ክርስቲያን ግን ከፍላጎት ያለፈ ህይወት ሊኖር ነው የተጠራው። ፍላጎቶቻችን ስጋዊ ምኞት በሉት በጣም ሾርት ሳይትድ ነው የሚያደርገን። በዛ ላይ ፎከስ ስናደርግ እይታችን እጅግ አጭር ቅርብ ነው የሚሆነው። ቅርቡን ብቻ እንድናይ ያደርገናል። በሚታየው ነገር ላይ ብቻ ዛሬ ታይቶ ነገ በሚጠፋው ነገር ላይ አይምሯችን ልባችን ሁሉ በዛ ይወረሳል። ነገር ግን እግዚአብሔር የሚፈልገው ፋር ሳይትድ እንድንሆን ነው። አርቀህ እንድታይ የሚያደርግ ግን የእግዚአብሔር አቅርቦት ነው። የሚያስፈልግን እግዚአብሔር የሚያስፈልግህን ሲሰጥ አርቀህ እንድታይ ያደርግሃል። በዛ ባርኮት ውስጥ ያ አይነት አመለካከት እንዲኖረን የእግዚአብሔር መንፈስ ይፈልጋል።